ሻሎም የተወደዳችሁ ወንድሞች እህቶች በአለም ዙሪያ ያላችሁ ሰላም ብያለሁ። እግዚአብሔር ይመስገን። ወንድም አቤነዘር ነኝ ከአዲስ ኪዳን ትውልድ ህብረት። ኢየሱስ ክርስቶስ ጌታ ነው። የአምልኮ ህብረታችን ስም የአዲስ ኪዳን ትውልድ ህብረት ይባላል። ኢየሱስ ክርስቶስ ጌታ ነው። አሁን የገባሁትኝ ወደፊታችሁ የመጣሁት የአዲስ ኪዳን ትውልድን ህብረት ራእይ እና አላማ ላካፍላችሁ ነው የመጣሁት። ክብር ለኢየሱስ ይሁን። የምናገለግልበትን አላማ እና የተሰጣንን ራእይ ከጌታ የተቀበልነውን ራእይ ለማካፈል እና ደግሞ የራእዩ አላማው ምን እንደሆነም ለማካፈል ወደፊታችሁ መጥቻለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እግዚአብሔር አንድን ሰው ሲያስነሳ፣ አንድን ሰው ለአገልግሎት ሲጠራ በዘመናት መካከል ሲያደርግ የነበረው ለሚፈልገው ሰው ወይ ደግሞ የፈለገውን ሰው ጠርቶ አላማ ይሰጠዋል፣ ራእይ ይሰጠዋል። በዚያ ራእይ ላይ ዘመኑን እያገለገለ እንዲኖር እንዲያስተምር፣ ህዝቡን እንዲያስታጥቅ፣ ወደ እርሱ እንዲመልሳቸው ሰውየው ወይ ባለ ራእዩ የእግዚአብሔርን አላማ የእግዚአብሔርን እቅድ ለህዝቡ እንዲያስተላልፍ እግዚአብሔር በል ያለውን ነገር እንድል እግዚአብሔር ሰውየውን ተጠቅሞ ለህዝቡ ይናገራል። ጌታ ኢየሱስ የተባረከ ይሁን። ያንን የመረጠውን ሰው እግዚአብሔር ራእይ ይሰጠውና
በዚያ ራእይ መሰረት እያገለገለ እንዲኖር እና በዚያ ራእይ ውስጥ ብዙ ሰዎችን አጠቃሎ ወይ ደግሞ ወደ እግዚአብሔር ብዙዎችን እንዲሰበስብ እንዲያመጣ ወደ እግዚአብሔር እቅድና ወደ እግዚአብሔር ዓላማ ወደ እግዚአብሔር ሐሳብ ውስጥ ያ ራእይ የተቀበለው ሰውዬ ራእዩን አካፍሎ ራእዩን ሰጥቶ ራእዩን አስፍቶ ብዙዎችን ወደዚህ ሐሳብ እንዲሰበስብ ብዙዎችን በዚያ ሐሳብ ያንን ሐሳብ ከእግዚአብሔር የተቀበለውን ሐሳብ ለብዙዎች እንዲያካፍል እግዚአብሔር አንድን ሰው ይጠራል። ክብር ለኢየሱስ ይሁን። በዚያ መሰረት ለኛ ደግሞ እግዚአብሔር የሰጣንን ራእይ በዘመናችን እንድንኖርበት እንድናገለግልበት ብዙዎችን ወደ እግዚአብሔር ሐሳብ እንድንመልስ እግዚአብሔር የሰጣንን ራእይ አካፍላችኋለሁ። ኢየሱስ ክርስቶስ ጌታ ነው። በዚህ ራእይ መሰረት ነው የምናገለግለው። በዚህ ራእይ መሰረት ነው የምንኖረው። በዚህ ራእይ መሰረት ነው የምንወጣው የምንገባው። ራእያችን ክብር ለኢየሱስ ይሁን የመኖሪያ መሪያችን ነው ወይ የህይወት መሪያችን። ራእያችን ይመራናል። ራእያችን ይቆጣጠረናል። ለራእያችን እንኖራለን። ኢየሱስ ክርስቶስ ጌታ ነው። ለራእያችን እንሰራለን። እግዚአብሔር ሙሴን ሲጠራ ራእይ ሰጠው። ታደርገዋለህ ይሄንን፣ ወደ ግብጽ ውረድ፣ ተሰደይ ወደ ወጣህበት ወይ ሸሽተህ ወደ ወጣህበት ወደዚያ ወደ ግብጽ ሂድ፣ እኔ አንተን በመጠቀም በግብጽ ያሉትን እስራኤላውያንን የአብርሃምን ልጆች የይስሐቅን ልጆች የያዕቆብን ልጆች ከግብጽ ምድር ከሚጨነቁበት ከሚጨቆኑበት ስፍራ ከፋርዖን እጅ አስመልጣቸዋለሁ በአንተ ሆኜ። ስለዚህ ራእይ ይህ ነው። ሄድና አውጣቸው፣ ተናገራቸው፣ እግዚአብሔር ልኮኛል በላቸው። እግዚአብሔር ለእስራኤላውያን ነፃ እንዲያወጣቸው ማርና ወተት ወደሚታፈሰው ምድር ለአብርሃም ቃል በገባው መሰረት እግዚአብሔር ወደዚያ ስፍራ ሊመራችሁ እኔን ልኮኛል በል። ኢየሱስ ክርስቶስ ጌታ ነው። እና ለፋርዖን ደግሞ ያመልከኝ ዘንድ ሕዝቤን ልቀቅ በለው ፋርዖንን በማለት እግዚአብሔር ሙሴን ላከው። እግዚአብሔር አንድን ሰው ባለራእይ አድርጎ ሲልክ ሕዝቡን ነፃ እንዲያወጣ ከታሰረበት ከየትኛውም ወጥመድ ከዓለም ከግብጽ ነፃ እንዲያወጣቸው ከዓለም አሰራር ከዓለም ሲስተም ነፃ እንዲያወጣቸው አንድን ሰው አንድን አገልጋይ እግዚአብሔር ይልካል። ክብር ለኢየሱስ ይሁን። እግዚአብሔር ሲልከን እንዲያው ዝም ብለን እንደ ሃይማኖት ኖረን እንድናልፍ አይደለም። ኢየሱስ ክርስቶስ ጌታ ነው። ሐሳቡን አድርገን እንድናልፍ ሐሳቡን ሰርተን እንድናልፍ እግዚአብሔር ጠርቶናል። እያንዳንዳችን እግዚአብሔር ጠርቶናል። ክብር ለኢየሱስ ይሁን። አሜን። ጌታ ይባረክ። እና በዚህ መሰረት እግዚአብሔር ደግሞ ለኛ የሰጣንን ይሄንን ራእይ አካፍላችኋለሁ። በመጀመሪያ አንደኛ ጴጥሮስ ምዕራፍ 2 ላይ ያለውን የእግዚአብሔርን ቃል አነብላችኋለሁ። ስለ አዲስ ኪዳን ትውልድ በመጀመሪያ መናገር ይፈልጋለሁ። ክብር ለኢየሱስ ይሁን። ስለ አዲስ ኪዳን ትውልድ ለምንድነው የአዲስ ኪዳን ትውልድ ከኢየሱስ እንማር ያልነው? እኛ የአዲስ ኪዳን ትውልድ ስለሆንን ነው። ክርስቶስ ኢየሱስ የሞተልን በክርስቶስ ኢየሱስ ኪዳን አድርጓል። ክብር ለጌታ ለኢየሱስ ይሁን። በደሙ ነው ኪዳኑ የተመሰረተው፣ በስጋው ነው የተመሰረተው። ይህ የአዲስ ኪዳን ደሜ ነው። ጌታ ይባረክ ብሎ ደሙን ሰጥቷል። በደሙ ነው የተመሰረተው አዲስ ኪዳን። በከበረው በስጋው ነው የተመሰረተው አዲስ ኪዳን። ይህን ጽዋ እንካችሁ በደሜ የሚሆን አዲስ ኪዳን ነው ብሎ ነው የመሰረተው። በደሜ የሚሆን አዲስ ኪዳን። እኛ የአዲስ ኪዳን ልጆች በደሙ የታጠብን፣ ደሙ የፈሰሰልን፣ ስጋው የተቆረሰልን፣ ክብር ለኢየሱስ ይሁን፣ ዋጋ የተከፈለልን፣ የተሞተልን ኢየሱስ ክርስቶስ ለኛ የሞተልን ሰዎች ነን። ዋጋ የከፈለልን ሰዎች ነን። እንዲሁ ዝም ብለን ሰዎች አይደለንም።
ዝም ብሎ ሰዎች ዝም ብሎ ተራ ሰዎች አይደለንም። የተዋጀነውም ዝም ብሎ በበግና በፍየል ደም አይደለም የተዋጀነው። የፈሰሰልን የበግ ደም የጠቦት ደም አይደለም፣ የጥጃ ደም አይደለም። የፈሰሰልን የእግዚአብሔር ልጅ ደም፣ እግዚአብሔር የሚወደው ልጅ እርሱ ነው ብሎ የመሰከረለት የእርሱ ደም ነው ፈሶልን ንጹሃን ይሆን ነው፣ ክቡራን ይሆን ነው። ክብር ለኢየሱስ ይሁን። ክቡራን ነን እኛ። የአዲስ ኪዳን ትውልድ ክቡር ነው። የአዲስ ኪዳን ትውልድ ንጹህ ነው። የአዲስ ኪዳን ትውልድ ኢየሱስ ክርስቶስ ጌታ ነው። የከበረ ነው። የአዲስ ኪዳን ትውልድ በምንድን ነው የከበረው? የከበረው በክርስቶስ ኢየሱስ በእግዚአብሔር በተወደደ ልጅ፣ እግዚአብሔር በሚወደው ልጅ፣ በዚያ በልጁ እንደ ልጁ የተወደደ እግዚአብሔር አምላክ ሲወደን እንደ ልጁ ነው የወደደን። ይልቁን ከዚያም ይልቅ ነው የወደደን። ልጁን ክርስቶስ ኢየሱስን ከሚወደው ፍቅር ከዚያ ይልቅ ነው የወደደን እግዚአብሔር። ምክንያቱም አንድያ ልጁን እስኪሰጥ ድረስ ነው የሚለው። አንድያ ልጁን እስኪሰጥ ድረስ ለምትወዱት ነገር አብልጣችሁ ከወደዳችሁ ሌላውን የምትወዱትን ነገር አሳልፋችሁ ትሰጣላችሁ። ይህን አጥቼው ይህን ላግኝ ትላላችሁ። እግዚአብሔር እንደዛ እነኚህን ልጆችን ከማጣ በመልኬ በአምሳሌ አድርጌ የፈጠርኳቸውን ልጆች ከማጣ እኔ ራሴን ወደ ምድር ላወርድ፣ ራሴ ሊወርድ፣ ስጋ ልልበስ ብሎ ሁለተኛው ፐርሰን የሆነው ስላሴ ከስላሴ አንዱ ፐርሰን ራሱን ወደ ምድር ላከ። ራሱ ወደ ምድር መጣ እግዚአብሔር። ስለዚህ ያ ወደ ምድር የመጣው ስጋ የለበሰው የእግዚአብሔር ልጅ ሆነ። እግዚአብሔር እንደ ልጅ የሚያየው ሆነ። እግዚአብሔርን አባቴ ብሎ የሚጠራ ሆነ። ከስላሴ ሁለተኛው ፐርሰን ኢየሱስ ክርስቶስ ጌታ ነው። አምላክ ሆኖ ሳለ ራሱን ባዶ አደረገ ይላል መጽሐፍ ቅዱስ ሲናገር። አምላክ ሆኖ ሳለ ራሱን ባዶ አደረገ። ራሱን ባዶ አድርጎ ምንም የሌለበት ሆኖ ትሁት ሆኖ ራሱን ባዶ አድርጎ ልጅ ሆነ፣ ሰው ሆነ። ሰው ሆነ። ኢየሱስ ጌታ ነው። በእግዚአብሔር የተወደደ ልጅ ሆነ። ይህ እግዚአብሔር እኛን የሚወደንን እኛን ከሚያጣ ብሎ ራሱ በስጋ ወደ ምድር ወረደ። ከዚያ በሰማይ ያለው አባት እግዚአብሔር በምድር ያለውን ወልድ ወይ ልጁን ክርስቶስ ኢየሱስን እኛን ለማግኘት ብሎ እርሱን አሳልፎ ሰጠው። እርሱን በመስቀል ላይ ገደለው። እንዴት የተወደድክ፣ እንዴት የከበርክ፣ እንዴት ክቡር እንደሆንክ ሊገባህ የሚገባው ይህንን ስትረዳ ነው። ይህንን መረዳት አለብህ። ያ ክቡርነቴ እንዲገባህ። ክብር ለኢየሱስ ይሁን። ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፋ እንስሳ መሰለ ይላል መጽሐፍ ቅዱስ በሌላ ስፍራ። ክቡር ሆነን ሳለን የማናውቀው ይሄንን የእግዚአብሔርን ፍቅርና እግዚአብሔር የሰጣንን ቦታ ካለመረዳታችን የተነሳ ነው። ልጁን የተወደደ አንድያ ብቸኛ ልጁን እግዚአብሔር አሳልፎ ሰጥቶ እነርሱን ላገኝ፣ እነርሱ ተመልሰው መተው ልጆቼ ይሁኑ ብሎ እኛን ለማግኘት፣ አንተንና አንቺን ለማግኘት እግዚአብሔር ልጁን አሳልፎ ሰጠ። ልጁም ራሱን አሳልፎ ሰጠ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። አሜን። ጌታ ይባረክ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ጀምሮ ያለውን አነብላችኋለሁ። መጽሐፍ ቅዱስ እንደዚህ በማለት ይናገራል። ኢየሱስ ጌታ ነው። ወደዚህ ሳይ ሌላ ስልክ በዚህ ስላለ ነው። ወደዚህ ሳይ ደግሞ ሌላ እንትን በዚህ ስላለ ነው። ምናልባት እንዳይረብሻችሁ በማለት ነው ይሄን የምናገረው። ክብር ለኢየሱስ ይሁን። ወደዚህ ሲመለከት በዚህ በዩቲዩብ ያላችሁት እንዳትረበሹ፣ በዚህ ደግሞ በፌስቡክ
ነው ያገለገልኩ ያለሁት። ክብር ለኢየሱስ ይሁን። ስሙኝ፣ እንደዚህ ይላል መጽሐፍ ቅዱስ ሲናገር ምዕራፍ 1 ከቁጥር 9 ላይ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታወጁ የተመረጠ ትውልድ ናችሁ። የተመረጠ ትውልድ ናችሁ። የተመረጠ ትውልድ። ተመልከቱ፣ የአዲስ ኪዳን ትውልድ ከጨለማ ወደ አስደናቂ ስፍራ ወደ አስደናቂ ብርሃን የመጣው የአዲስ ኪዳን ትውልድ በክርስቶስ ኢየሱስ የሆነው ነገር ከድቅድቅ ጨለማ ድቅድቅ ከሆነው ጨለማ ወደ አስደናቂ ብርሃን ነው የተሸጋገር ነው የወጣ ነው። ጌታ ይባረክ። ወደሚደንቅ ወደ አስደናቂ ብርሃን ብቻ አይደለም፣ ነገር ግን የሚያስደንቅ ብርሃን ነው። ያኛውም ጨለማ የወጣንበት ጨለማ ያመለጥንበት ጨለማ ብቻ አይደለም፣ ነገር ግን ድቅድቅ ጨለማ ይላል መጽሐፍ። ከድቅድቅ ጨለማ ወደሚገርም ወደሚደንቅ ወደ አስደናቂ ብርሃን የጠራችሁን ይላል። የጠራን እርሱ ነው። በማን? በክርስቶስ ኢየሱስ በኩል ጠርቶናል። ኢየሱስ ክርስቶስ ጌታ ነው። ከዛ እንደዚህ ይላል የተመረጠ ትውልድ ይላል። የአዲስ ኪዳን ትውልድ የተመረጠ ትውልድ ነው። በእግዚአብሔር የተመረጠ ትውልድ፣ እግዚአብሔር የመረጠው ትውልድ። ጌታ ይባርክ። chosen generation, we are chosen. የተመረጥነን፣ የተመረጥክነ፣ የተመረጥሽነሽ። ከዓለም ተመርጠሃል። ተመርጠህ ነው ወደ ልጁ መንግስት የፈለስከው፣ ወደ ልጁ መንግስት የመጣኸው። ጌታ ይባርክ። ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል የተመረጠ ትውልድ፣ የንጉስ ካህናት። እኛ ራሳችን በብሉይ ኪዳን አንድ ካህን ነበር። በአመት አንድ ካህን ወደ ቅድስተ ቅዱሳን ይገባ ነበር። የበጎችን፣ የጥጃዎችን፣ የኮርማዎችን ደም እየያዘ አስቀድሞ ደግሞ ስለ ራሱ ኃጢአት የራሱን ኃጢአት የሚያስወግድበትን ወይ ደግሞ የራሱ ኃጢአት የሚሸፈንበትን ከቨር የሚያደርግበትን የኮርማዎችን የፍየሎችን ደም በመያዝ ወደ ቅድስተ ቅዱሳን በአመት አንድ ጊዜ ይገባል። አንድ ጊዜ አንድ ካህን። ኢየሱስ ጌታ ነው። አሜን። ነገር ግን በአዲስ ኪዳን በክርስቶስ ኢየሱስ አማካይነት ሊቀ ካህን ዕብራውያን ምዕራፍ 3 ላይ ከቁጥር 1 ላይ ሄዳችሁ ሲታነቡ መጽሐፍ ቅዱስ ምን በማለት ይናገራል? እግዚአብሔር አምላካችን የተባረከ ይሁን። ምን ይላል በዚያ ስፍራ ምዕራፍ 3 ላይ? እንግዲህ የሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት ይላል። ጌታችን ኢየሱስ ክርስቶስ የሃይማኖታችን የእምነታችን ሊቀ ካህን ነው። ሊቀ ካህን ማለት የካህናት አለቃ፣ የካህናት ሊቅ ማለት ነው። አሁን በአዲስ ኪዳን ያሉት አንድ ሊቀ ካህናት አይደለም፣ አንድ ሊቀ ካህን አይደለም። ነገር ግን እኛን እርሱ ሊቀ ካህናት አድርጎ ማለት ካህናት አድርጎ የካህናት ሊቅ፣ የካህናት አለቃ፣ እርሱ የካህናት አለቃ ነው። የካህናት ጌታ ነው። የንጉስ ካህናት ይላል መጽሐፍ ቅዱስ ሲናገር። አሜን። የአዲስ ኪዳን ሊቀ ካህን ጌታ ኢየሱስ ክርስቶስ ራሱ ነው። ነገር ግን እኛ የአዲስ ኪዳን ትውልድ ካህናት ነን። በአመት አንድ ጊዜ ሳይሆን እርሱ የገባው ለዘለዓለም ቀንና ሌሊት። በነገራችን ላይ በእግዚአብሔር ዓለም ቀንና ሌሊት የለም። 1000 ዓመት እንደ አንድ ቀን እንደ 1000 ዓመት ነው ይላል ጴጥሮስ ሲናገር። ሁሉ ጊዜ ስለ እኛ ልታይ፣ በአመት አንድ ጊዜ አይደለም፣ በወር አንድ ጊዜ፣ በሳምንት አንድ ጊዜ አይደለም። ነገር ግን ሁሉ ጊዜ በእግዚአብሔር ፊት ስለ እኛ ልታይ ገባ ወደ ዘላለም ቅድስተ ቅዱሳን። በሰው እጅ ወዳልተሰራች በእግዚአብሔር እጅ ወደ ተሰራች ቅድስተ ቅዱሳን ገባ። የገባው የጥጆችን፣ የኮርማዎችን፣ የበጎችን ደም ይዞ አይደለም፣ ነገር ግን የራሱን ደም ይዞ ገባ። ክብር ለኢየሱስ ይሁን። እርሱ ሊቀ ካህናችን ነው። አሜን። እኛ ደግሞ ካህናት ነን። በዚህ ክፍል ውስጥ መጽሐፍ ቅዱስ
የንጉስ ካህናት ብሎ ይናገራል። የአዲስ ኪዳን ትውልድ የንጉስ ካህናት ናቸው። የንጉስ ካህናት ኢየሱስ ጌታ። ቅዱስ ሕዝብ ደግሞ ይላል። ቅዱስ ሕዝብ ነን እኛ እና እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ ይላል። እግዚአብሔር ለራሱ የለየን ሕዝብ ነን የአዲስ ኪዳን ትውልድ። በዚያ መሰረት የህብረታችንን ስም የአዲስ ኪዳን ትውልድ በማለት ሰይመናል። እግዚአብሔር የተባረከ ይሁን። የአዲስ ኪዳን ትውልድ ራእይ እና ዓላማ የሚለውን ነገር ልንገራችሁ። የአዲስ ኪዳን ትውልድ በመጀመሪያ እያገለገልን የምንኖርበትን ወይ እያገለገልን የምንሰራበትን መጽሐፍ ቅዱስ መልካም ስራ ለመስራት በክርስቶስ ኢየሱስ ተፈጠራችሁ ይላል። ኤፌሶን ምዕራፍ 2 ከቁጥር 10 ላይ መልካሙን ስራ ለማድረግ መልካም ነገር ለማድረግ በክርስቶስ የተፈጠርንበትን ነገር ለማድረግ መልካም ስራ ለመስራት በክርስቶስ ተፈጥረናል። በክርስቶስ እንደገና ተወልደናል። ስለዚህ መልካም ነገር እንድንሰራ የተላክንበትን ነገር እንድንሰራ ነው የተጠራ ነው። ኢየሱስ ክርስቶስ ጌታ ነው። በዚያ መሰረት የተሰጣንን ዓላማ የተሰጣንን አጀንዳ አካፍላችኋለሁ። ጌታችን ክርስቶስ ኢየሱስ በራእይ ነው የመጣው። ራእዩ ዓለምን ጠቅልሎ በእግዚአብሔር መንግስት ውስጥ ለማስገባት ነው። ዓለም ወይ አዳም ከወጣበት ስፍራ መልሶ ወደዚያ ስፍራ ለመመለስ ከኤደን ገነት ነበር የወጣው አዳም። ከኤደን ገነት በኃጢአት ምክንያት በስህተት ምክንያት ባለመታዘዝና በአመጻ ምክንያት ከኤደን ገነት እግዚአብሔር አባረረው። ጌታችን ክርስቶስ ኢየሱስ የመለሰን ወደ ኤደን ገነት አይደለም፣ ነገር ግን ወደ ሰማይ። አሜን። እርሱ ወደ መጣበት ስፍራ ወደዚያ ስፍራ መለሰን። ወደዚያ ነው የተመለስነው። ጌታ ኢየሱስ የተባረከ ይሁን። ያጣነውን ነገር እርሱን ብቻ አይደለም ያገኘነው፣ እርሱንም አግኝተነዋል በዚህ ምድር ስንኖር። ነገር ግን ወደ ቅድስተ ቅዱሳን ወደ ሰማያዊት ቅድስተ ቅዱሳን አሜን፣ ወደዚያ በልጁ በክርስቶስ ኢየሱስ በኩል ገብተናል። ወደ ሰማያዊው ስፍራ ገብተናል። በእግዚአብሔር ቀኝ ተቀምጠናል። እግዚአብሔር በክርስቶስ ኢየሱስ በኩል እኛን በቀኙ አስቀምጦናል። በቀኙ ነው ያስቀመጠን በክርስቶስ ኢየሱስ በኩል አሜን። በጌታ በክርስቶስ ኢየሱስ በኩል በተሰራው ስራ ጌታ በሰራው ስራ አማካይነት በእግዚአብሔር ቀኝ ተቀምጠናል። ኢየሱስ ክርስቶስ ጌታ ነው። ኦኬ፣ ራእያችን አንደኛ በክርስቶስ በኩል የተገለጠውን የእግዚአብሔርን ፍቅር ለዓለም መግለጥ። ይህ ራእያችን ነው። በክርስቶስ ኢየሱስ በኩል የተገለጠውን የእግዚአብሔርን ፍቅር ለዓለም መግለጥ። እግዚአብሔር አምላክ ዮሐንስ ወንጌል መጽሐፍ ምዕራፍ 3:16 ላይ ሁላችሁም የሚታወቁት ጥቅስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን አድርጓል? ወዷል። ያንን ፍቅር ዓለምን ወዷል። ያንን ፍቅር ነው ለዓለም የምንገልጠው። ዓለም በክርስቶስ በእግዚአብሔር ተወዷል። ዓለምን እግዚአብሔር ይወዳል። አንተን አንቺ ዓለም ዩኒቨርስ አይደለም። ዓለም ስንል ምድር ስለ ቁሳቁስ አይደለም የሚያወራው። ዓለም ኢየሱስ ክርስቶስ ጌታ ነው። በአዳም አመጻ ምክንያት በአዳም ኃጢአት ምክንያት የወደቀውን ዓለም እግዚአብሔር መልሶ የራሱ ሊያደርግ ይፈልጋል። ዓለም የእግዚአብሔር ዓለም ለሰው የተሰጣ ዓለም ነው የወደቀው። ለሰው እግዚአብሔር የሰጠው ለአዳም የሰጠው ዓለም ያ ዓለም ነው የወደቀው። ያንን ዓለም እግዚአብሔር የራሱ ሊያደርግ ይፈልጋል። ሊመልሰው ይፈልጋል። እግዚአብሔር ይወደዋል።
የእግዚአብሔር ዓለም ነው ያ። ስለዚህ ያንን ፍቅር ለዓለም መግለጥ ያ ራእያችን ነው። በክርስቶስ በኩል የተገለጠውን የእግዚአብሔርን ፍቅር ለዓለም መግለጥ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16። ሁለተኛ በክርስቶስ ተሰርቶ ያለቀውን ሥራ መግለጥ። በክርስቶስ ኢየሱስ ተሰርቶ ያለቀውን ሥራ መግለጥ። በክርስቶስ ኢየሱስ ነገር ሁሉ አልቋል። ሥራ ሁሉ ተሰርቷል። ለኃጢአት መልስ ተገኝቷል። ኃጢአት ተወግዷል በክርስቶስ ኢየሱስ። ኢየሱስ ክርስቶስ ጌታ ነው። ያንን የተሰራውን ሥራ መግለጥ ኢሳይያስ መጽሐፍ ምዕራፍ 53ን ከ1 እስከ 12 ድረስ ያለውን ቁጥር ሁሉንም ሄዳችሁ ብታነቡ የመሲሁ ሥራ ወይ መሲሁ ያደረገው የፈጸመው ሥራ በዚያ መጽሐፍ ውስጥ ተቀምጧል፣ ተገልጿል። ስለዚህ ያንን ሄዳችሁ ታነባላችሁ፣ አንብቡት። በክርስቶስ ያለቀውን ሥራ የተሰራውን ሥራ መግለጥ። ሶስተኛ ዓለም ሳይፈጠር በፊት የነበረውን የእግዚአብሔርን ዕቅድና ዓላማ ማወቅ። ዓለም ሳይፈጠር በፊት የነበረውን የእግዚአብሔርን ዕቅድና ዓላማ ማወቅ። እግዚአብሔር አምላክ ዓለምን ከመፍጠሩ በፊት ምድርን ከመፍጠሩ በፊት አሁን የምናየውን ዓለም ከመፍጠሩ በፊት ያቀደው ዕቅድ አለ፣ ዓላማ አለው። ለምን እንደሚፈጠር ያውቃል። ምን እንደሚፈጠር ያውቃል። ጌታ ኢየሱስ የተባረከ ይሁን። ስለዚህ ያንን የእግዚአብሔርን ዕቅድና ዓላማ ማወቅ እርሱ ራእያችን ነው። በሕይወታችን ዘመን የምናገለግለው የምናሰማው የምንሰማው ይህንን ነው። ዓለም ሳይፈጠር በፊት የነበረውን የእግዚአብሔርን ዕቅድና ዓላማ ማወቅ። ጌታ ይባረክ። አራተኛ በክርስቶስ ኢየሱስ ያቀደውን የእግዚአብሔርን ዕቅድ እንድናውቅም ያደረገውን የፈቃዱን ምስጢር መረዳት። በክርስቶስ ያቀደውን እንድናውቅ ያደረገውን የፈቃዱን ምስጢር መረዳት። እግዚአብሔር አምላካችን የተባረከ ይሁን። ያንን መረዳት ራእያችን ነው። እያደረግን የምንኖርበት የኑሯችን ሥራ፣ የሕይወታችን ሥራ፣ የተሰጣን ሥራ ነው። ያንን ነው ያወራሁ ያለሁት። እግዚአብሔር የተባረከ ይሁን። ኤፌሶን ምዕራፍ 1 ከቁጥር 9 ላይ ያለውን ሄዳችሁ አንብቡ። ጌታ ይባረክ። ከቁጥር 5 ላይ ከአጋንንት እስራት በእውቀት እና በመንፈስ ነፃ ማውጣት። ሰዎች በዚህ ዓለም ሲስተም ተይዘው ይህንን ዓለም በተቆጣጠረው በዚያ መንፈስ በወደቀው ዓለም መንፈስ ተይዘው ያሉትን የዓለም ሲስተም የተቆጣጠራቸውን በእውቀት ነፃ ማውጣት። ሰይጣንን ገስጾ አስጮ ከማውጣት ይልቅ በእውቀት ማስወጣት። ክብር ለኢየሱስ ይሁን። ሰይጣን ጮሆም ይወጣል፣ በእውቀትም ይወጣል። አእምሮን የተቆጣጠረ በእውቀት ሲወጣ ነው መልካም። ጮሆ የወጣው ጸጥ ብሎ ደግሞ ተመልሶ ይገባል። ነገር ግን በእውቀት ሲወጣ እውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል መጽሐፍ። ያንን የለበስነውን በውስጣችን የተተከለውን ሰው ወይ ደግሞ ክርስቶስን በማወቅ አጋንንትን ልናስወጣው እንችላለን። ያንን በማድረግ ነው የምንሰራው። ኢየሱስ ጌታ ነው። በእውቀትና በመንፈስ ነፃ ማውጣት። ስድስተኛ ነጥብ የታመሙትን የመፈወስ ተአምራትን የማድረግ እና ችግረኞችን የመርዳት አገልግሎት። የታመሙትን የመፈወስ ተአምራትን የማድረግ እና ችግረኞችን የመርዳት አገልግሎት። ጌታ ኢየሱስ የተባረከ ይሁን። አሜን።
ክብር ለኢየሱስ ይሁን። ማቴዎስ ወንጌል መጽሐፍ ምዕራፍ 8 ላይ ምዕራፍ 8 እና 9 ጌታ ኢየሱስ ክርስቶስ የታመሙትን በመፈወስ ነበር ያገለገለው። ምዕራፍ 5 እስከ 7 የአስተምሮ አገልግሎት ነበር፣ እያስተማራ ነበር። ቀጥታ ምዕራፍ 8 ላይ የገባው በመፈወስ አገልግሎት ነበር። ስለዚህ ፈውስ ኢየሱስ ክርስቶስ ያደረገው ወይ የሰራው ወይ ያገለገለው አገልግሎት ነው። ጌታ ይባረክ። ይፈውሳል። ዛሬም ትላንትናም ፈውሷል፣ ዛሬም ይፈውሳል፣ ነገም ይፈውሳል። ስሙ ይፈውሳል። ክብር ለኢየሱስ ይሁን። አሜን። ጌታ ይባረክ። ምናልባት በየትኛውም ደዌ በዚህ ሰዓት እንኳን በየትኛውም በሽታ ተይዛችሁ እየተጨነቃችሁ እየተሰቃያችሁ ያላችሁት በናዝሬቱ ጌታ በኢየሱስ ክርስቶስ ስም ነፃ መውጣት ይሁንላችሁ። በኢየሱስ ስም ነፃ መውጣት ይሁንላችሁ። በመገረፉ ቁስል ተፈወሳችሁ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም የትኛውም የበሽታ ኃይል የትኛውም የበሽታ ኃይል የትኛውም አይነት ስም የተሰየመበት ሊሆን ይችላል፣ በጌታ በኢየሱስ ክርስቶስ ስም የበሽታ ኃይል ይነቀል። አሜን። ጌታ ይባረክ። ሰባተኛ ነጥብ የሁለንተናን ትምህርት መስጠት የአዲስ ኪዳን ትውልድ ራእይ ነው። የሁለንተናን ትምህርት መስጠት የሁለንተናን ትምህርት አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ከቁጥር 23 ላይ መንፈሳችሁ ነፍሳችሁና ስጋችሁ ክርስቶስ ኢየሱስ በሚገለጥበት ጊዜ ያለ ነቀፋ እንዲሆን እያለ ይናገራል። ያለ ነቀፋ እንዲሆን ክርስቶስ ኢየሱስ ሲገለጥ መንፈሳችንን ነፍሳችንን ስጋችንን ያለ ነቀፋ ሆኖ ሊያገኘው ይፈልጋል። አሜን። ነፃ የሆነውን ነፍሳችንን ነፃ የሆነችውን ከዓለም ነፃ የሆነችውን ከኃጢአት ነፃ የሆነችውን ያችን አካሉን ይፈልጋል። ቤተ ክርስቲያንን ይፈልጋል። ጌታ ይባርክ። ይህ ራእያችን ነው። አሁን ያነበብኩላችሁ እስከ 7 ቁጥር ድረስ ያለው ራእያችን የህይወታችን ስራ ነው። የተቀበልነው የተሰጣን ስራ ነው። በህይወት ዘመናችን የምናገለግለው የምንሰብከው የምናስተምረው ራእያችን ነው። ከእግዚአብሔር የተቀበልነው ራእያችን ኢየሱስ ጌታ ነው። አሜን። ይህን እስቲ ሼር በማድረግ ለብዙዎች በማድረስ አብራችሁን አገልግሉ። ጌታ ኢየሱስ የተባረከ ይሁን። ይህ ደግሞ ዓላማው ምንድነው? የማስተማር ዓላማ፣ የእግዚአብሔርን እቅድና ዓላማ የማወቅ ዓላማ፣ የመፈወስ ዓላማ፣ ችግረኞችን የመርዳት ዓላማ። በምን ዓላማ ነው ይሄንን የምናደርገው? የሁለንተናን ትምህርት የመስጠት ዓላማ ምንድነው? ግብ የሌለው ነገር የለም። መቼም ግብ የሌለውን ነገር አናደርግም። ግብ የሌለውን ነገር እያደረግን ዘመናችንን አንጨርስም። የህይወታችንን ስራ እናደርግም ግብ የሌለውን ነገር ማድረግ ወይ መስራት። ግብ አለው ለአገልግሎታችን ግብ አለው። ያ ግብ ወይ ያ ዓላማ ምንድነው? ያ ዓላማ ልጁን ኢየሱስ ክርስቶስን በማመንና በማወቅ ወደሚገኝ አንድነት ለማደግ ልጁን ክርስቶስ ኢየሱስን በማወቅ በማመን ወደሚገኝ አንድነት ለመድረስ ወይ ወደሚገኝ አንድነት በመምጣት ሙሉ ሰው በመሆን ክርስቶስ ወዳለው ፍጹምነት ደረጃ ለመድረስ። አሜን። ክርስቶስ ኢየሱስ አሁን በእግዚአብሔር ቀኝ ተቀምጦ ወዳለው ወደዚያ ፍጹምነት ደረጃ ለመድረስ እናም ጌታ ክርስቶስ ኢየሱስ ከመሞቱ በፊት እንኳን የነበረውን ፍጹምነት ደረጃ እስኪደርስ ድረስ ነው የምናገለግለው። ያንን ነው ግብ የምናደርገው። ግባችን ገንዘብ ማከማቸት አይደለም። ግባችን የተለያዩ
ምንድነው በቃ ቁስ መሰብሰብ አይደለም። ግባችን የቤተ ክርስቲያን ግብ የክርስቶስ ኢየሱስ ራእዩ ግብ ሰዎች ወደ እግዚአብሔር መንግስት እንዲገቡ ነበር። አሁን የኛ ግብ ወደ እግዚአብሔር መንግስት የሚያስገባውን እርሱን ክርስቶስ ኢየሱስን በማወቅ በማመን ወደሚገኝ አንድነት በመምጣት ሙሉ ሰው ወደ መሆን ክርስቶስ ወዳለው ፍጹምነት እስክንደርስ ድረስ ነው፣ ለመድረስ ነው። እርሱ ወዳለው ፍጹምነት ለመድረስ ነው። ዓላማችን እሱ ነው። ክርስቶስን ለመምሰል ነው። ክርስቶስ እንደኖረ ለመኖር እርሱ ነው ግባችን፣ እርሱ ነው ዓላማችን። አሜን። ዓላማችን ወደ ክርስቶስ ፍጹምነት ለማደግ ነው። ሁለተኛ ጉድፍ ወደ ለዚያው ወደ ክርስቶስ ፍጹምነት ለመድረስ ጥቅስ ብትፈልጉ ኤፌሶን መልእክት ምዕራፍ 4 ከቁጥር 13 ላይ ያለውን ሄዳችሁ ማንበብ ትችላላችሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። ምዕራፍ 4:13 ላይ እንደዚህ ይላል። እስቲ ላንብብላችሁ። ምን ይላል መጽሐፍ? ይሄውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት ሙሉ ሰው በመሆን ክርስቶስ ወዳለው ፍጹምነት ደረጃ እስክንደርስ ነው ይላል። ክርስቶስ ኢየሱስ አገልጋዮችን በቤተ ክርስቲያን ያስቀመጠበት ምክንያት ሐዋርያትን፣ ነቢያትን፣ ወንጌላውያንን፣ እረኞችን፣ አስተማሪዎችን በቤተ ክርስቲያን ውስጥ ያስቀመጠበት ምክንያት እርሱ ወዳለው ፍጹምነት ደረጃ ቤተ ክርስቲያን እንድትደርስ አካሉ እንድትደርስ እንዲያግዙ ነው ያስቀመጠው። ስለዚህ እኛም የተቀበልነው አገልግሎት ዘሴም ነው። ጳውሎስ እንደተቀበለው፣ ጳውሎስ እንደተናገረው ክብር ለኢየሱስ ይሁን። ሁለተኛው ዓላማ ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተ ክርስቲያን ለክርስቶስ ማዘጋጀት፣ ለክርስቶስ ኢየሱስ ቤተ ክርስቲያንን ለክርስቶስ ማዘጋጀት እርሱ ነው ዓላማችን። ግባችን እርሱ ነው። ግባችን ቤተ ክርስቲያንን ለክርስቶስ ማዘጋጀት ነው። የቤተ ክርስቲያን ሙሽራ ክርስቶስ ተመልሶ ይመጣል። ቤተ ክርስቲያንን ሊወስዳት ይመጣል፣ ሊያገባት ይመጣል። የቤተ ክርስቲያን ባል ይመጣል። የቤተ ክርስቲያን ሙሽራ ይመጣል። ሙሽራው ክርስቶስ ኢየሱስ ነው። ሙሽሪትን ለማዘጋጀት ነው የኛ ስራ። ኢየሱስ ጌታ ነው። አሜን። ሙሽሪትን ለሙሽራው ማዘጋጀት፣ ራሳችን ለክርስቶስ ኢየሱስ መዘጋጀት፣ ለሙሽራው ተዘጋጅተን መጠበቅ እርሱ ነው ራእያችንና ዓላማችን። አሜን። ኢየሱስ ክርስቶስ ጌታ ነው። እርሱ ነው ዓላማችን። ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተ ክርስቲያን ለክርስቶስ ማዘጋጀት ኤፌሶን ምዕራፍ 5 ከቁጥር 27 ላይ ያለውን እናንተ ሄዳችሁ አንብቡ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ምን ብሎ ይናገራል? በዚያም ስፍራ ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሱ አሳልፎ እንደሰጣ እናንተ ሚስቶቻችሁን ውደዱ ይልና በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተ ክርስቲያን አድርጎ ለራሱ ሊያቀርባት ነው ይላል። አሜን። ኢየሱስ ክርስቶስ ጌታ ነው። ዓላማችን ራእያችን እርሱ ነው። የአዲስ ኪዳን ትውልድ ራእያችን ዓላማችን ራእያችን ያ ነው። ዓላማችንም ይሄ ነው። ግባችን ክርስቶስ ነው። ግባችን ሙሽራችንን ማግኘት ነው። አሜን። ኢየሱስ ጌታ ነው። ስለዚህ ራእይና ዓላማ ይሄንን የሰማችሁት ለሌሎች ሼር አድርጉ፣ ጸልዩልን። የህይወታችን ስራ ነው። የኔ የአቤነዘር ብቻ አይደለም። የአዲስ ኪዳን ትውልድ ዓላማና ራእይ ነው። ይሄ ራእይና ዓላማ ነው። ጌታ ይባረክ። እግዚአብሔርን ስለዚህ አመሰግናለሁ። ክብር ለኢየሱስ ይሁን።
ዘመናቸው ብሩክ ይሁን። ተባረኩ። ይህን መልእክት ለሌሎች ሼር በማድረግ አዳርሱ። በጣም ወዳችኋለሁ።